እንግዲህ ዛሬ ደግሞ ቀጣዩ ዳኒና መኳንንት አባቱ እና የመኳንንት ያክስቱ ልጅ ሆነው አብረው ሶፋ ላይ ቁጭ ብለው ነበረ። ያው ደግሞ የመኳንንት አባት እንግዳ ስለማይወድ ለምን እንደመጣች ግራ ገባው። ተመላለሰበት ጥያቄዎች። በሚገርም ሁኔታ ምን ልትሰሪ መጣሽ ይላታል። እንዴ ይሄ ደግሞ ምን ጥያቄ አለው? ናፍቃችሁኝ ሰላም ላችሁ ነው ትለዋለች። እንዴት እንደዚህ ሊሆን ቻለ ሲላት፣ መኳንንት ደግሞ እኔ ደውዬላት እንድትመጣ ያደረግኩት ይላታል። እንዴት እንደዚህ ሊሆን ቻለ ምናምን ይለዋል። ከዛም እሷ ደግሞ ሰላም ሌላ መስሏት ተመቀመጫ ሲነሳ፣ አይ ችግር የለውም እኔ መጥቼ ሰላም እልሃለሁኝ ትለዋለች። ማን ሰላም ልጅ ነው አንቺ ደግሞ መጣሽበት ተመለሽ ይላታል። ከዛ እሱም ደግሞ በጣም ደነገጠና ለምንድነው የምትመለሰው? ያክስቴ ልጅ እኮ ናት ይላል መኳንንት። ከዛ እኔ እንዳናግረው እፈልጋለሁ እና ወደ መኝታ ክላስ ይለዋል። ወደ መኝታ ክላስ ከወሰደ በኋላ እችን ልጅ ለምንድነው አመጣሃት ሲለው፣ እንደ ያክስቴ ልጅ እኮ ናት፣ ምንም የማይታወቅ ሰው አንተ ባዳውን አምጥተህ ቤት ውስጥ አስቀምጠህ ሄደ እንደ ሲለው፣ እንዴት እንደዚህ ትናገራለህ? እኔ እኮ አባትህ ነኝ እኮ አብረን እኮ ስራ ስለምንሰራ ነው ይለዋል። ቢሆንም እሱ ከመጣ ጀምሮ ህይወታችን እየተበሳጨ ስለሆነ እኔ ደግሞ አክስቴ ልጅ ጠራኋት ይለዋል። ስለመጣችበት መመለስ ትችላለህ። እንዴት ነው እኔ አሁን ላይ ቶሎ ብያት እንደገና አሁን ሻንጣሽን ይዘሽ ውጭ እምላት አለው። እኔ አላውቅልም የሆነ ነገር ማግኘት ፈልገህ ከዚህ ከቤት እንድትወጣ አድርግ ይለዋል። በፍጹም አይሆንም ይለዋል መኳንንት። ከዛ ይጨቃጨቁና ይለያያሉ። እሷ ደግሞ በሚገርም ሁኔታ ላይ እሱም ወደ ቢሮ ይሄዳል። እንግዲህ ማረግዬ ደግሞ ቤቷ ሆና ስለ አባቷ ማስታወስና አባቴ እንዴት ሆኖ ሞተ፣ አባቴ በምን ምክንያት ነው እንደዚህ የሆነው ብላ ጥያቄዎች ይመላለሱባታል። አንዴ ትቀመጣለች፣ አንዴ ትነሳለች። በሚገርም ሁኔታ የሚረዳቸው ሰው ነበረ። እዛ የሚረዳቸው ሰው ጋር ትደውልና ለምንድን ነው የሚረዳንን ሰውዬ ማግኘት የማይፈልገው እኛን ትለዋለች። እሱ እኮ ስራ ስለሚበዛበት ውጭ ስለሆነ የሚኖረው ለዛ ነው ይላታል። እናቷም ደግሞ ማረግዬ ዛሬ እንደዚህ አምሮብሽ የምትሄጂው ወደየት ነው ትላታለች። በቃ የሆነ አሳይመንት ነበረንና የፈተና ክላሶች ላመጣ ነው ብላት ነው የወጣችው። በሚገርም ሁኔታ ላይ እንዴት እንደዚህ ብቻ እማዬ አንድ ነገር ልጠይቅሽ ትላታለች። በቃ እኔና መኳንንት ምናችን አንድ አይነት ይመስላል ትላታለች። እንዴ እናንተ ልጆች ምናችሁ ነው አንድ አይነት የሚመስለው ትላታለች። በቃ ያዳኒ የሚባለው ልጅ ሁሉ ነገር እኔና እሱን አንድ አይነት ናችሁ ትመስላላችሁ ስላለኝ ብዙ ጥያቄዎች ይመላለሱብኛል ትላታለች። እንዴ ምንድነው ይሄ ልጅ ደግሞ ነገሩ? በምናችሁ ሁኔታ ነው እንደዚህ የምታደርገው ምናምን ትላለች። በቃ እኔማ እዛ ቤት ሄጄ የሆነ ነገር ማየትና መከታተል አለብኝ ትላለች ማርየዬ እናት። እሷም ደግሞ ማረግዬ ትወጣና ትሄዳለች። ከዛም በኋላ ሰውየውን ትጠይቀዋለች። እንደምንም ብሎ ይዋሻታል። በሚገርም ሁኔታ የሚረዳት የራሷ ጥላቷ ሰውዬ ነው። እኔ መስለኝ ነበረ አባቷ በጎን እየረዳት መስለኝ ነበረ። ለኬስ እሱ አባቷን ገዳዩ ሰውዬ ነው እየረዳት ያለው። ከክፍለ ሀገር እንዴት እንደመጡ ሁሉ ነገር ነገሮቻት። ስለዚህ እኔ ምንም የማውቀው ነገር የለኝም ብላ ስላለቻት እናቷ፣ እሷም ደግሞ ጥያቄ ስለሆነባት መዋቋን አሰበች። እሱም ደግሞ ዋሽቶ ስልክ ቁጥሩ እንድትሰጣት ትለዋለች። የተዘጋ ስልክ ይሰጣታል። በሚገርም ሁኔታ እንዴ እሱም ደግሞ ለምንድን ነው የኔን ቁጥር የፈለገችው? ለምንድን ነው እኔን ማግኘት የፈለገችው? አርፋ አትቀመጥም እንደ ብሎ ይላል። እሷ ዋጋዋን ማግኘት አለባት፣ ስለዚህ መቆንጠጥ አለባት። እንዴት ወደ ኋላ ተመልሳ ያለፈ ህይወት ታሪክ ማወቅ ፈልጋለሁ ብላ ትላለች ይላል። ከዛም በኋላ በሚገርም ሁኔታ ዳኒ ወደ አባቱ ቢሮ ይሄዳል። አባቤ ደህና ነህ ይለዋል። ደህና ነኝ ያናግረዋል። ብቻ የሆነ ሀሳብ ነገር ተወጣጥሯል። እንደምን ሆነ ችግር አለ እንዴ? አንተ ወደ ነበርክበት ቦታ ትመለሳለህ ይለዋል። አይ አልመለስም ይላል። ቆይ ግን አንድ ነገር ጥያቄ አለኝ እንድትመልስልኝ እፈልጋለሁ ይለዋል። ምንድን ነው? ይችን ልጅ የምትጠላባት ምክንያት ለምንድን ነው ይለዋል። በቃ አልወዳትም ስለማትመቸኝ ይለዋል።
እኔ ብቻ አንድ ነገር አስታውሳለሁ ይለዋል። የእሷ እናት ስለ መኳንንት እናትና ስለ ማረግ አባት አሟሟት እናቷ ስለምታውቅ ያንን ነገር ትናገርብኛለህ ብለህ ፈርተህ ነው አይደለ ይለዋል። አባትየውም ደግሞ በጣም ይበሳጭና ወጣሪ ከዚህ ዳኒ ይለዋል። እንዴ ምን ተረጋጋባብኝ ምናምን ይለዋል። ከዛም በኋላ አይ እሺ በቃ እወጣለሁኝ ይልና ይወጣል። ከዛም በኋላ እሱም ደግሞ ምንድን ማድረግ እንዳለብኝ እነዚህ ልጆች እንደ ድሮ መመለስ አለብኝ ይላል። ማስታወስ ማነጋገር ጀመረ። የድሮ ስሙን መጥራት ጀመረ። እንዴ ይሄ ከስንት ዓመት በኋላ እንዴት ይህንን ስም ልጠራ እችላለሁኝ ብሎ ይደናገጣል። ይመለሳልና በጣም በሚገርም ሁኔታ ራሱን መቆጣጠር አቃተው። ከጓደኛው ጋር ይደውልና እኔ በጣም ስደውልልህ አታነሳም ነበረ ይለዋል። አይ እዚህ እኮ ዳኒ ስለነበረ በጣም ስለተበሳጨሁ ነው ምናምን ይለዋል። አለቃ ምን ችግር አለ እንዴ? የተፈጠረ ነገር አለ እንዴ? በቃ የሆነ በቃ ቦታቸውን ያቺ ደግሞ የማንት ስዬ ልጅ የምትባለው መታለች እኛ ቤት ይለዋል። እንዴ ምን ልታረግ መጣች ይለዋል። እኔ አላቅም ይሄማ ሊሆን አይችልም ምናምን ይለዋል። መኳንንትና ያመጣት ይለዋል። ከዛም እንዴ ለምንድን ነው እንደዛ ነገር የሆነ ምናምን እንዳገኝ እፈልጋለሁ እኔም እንዳገኝ እፈልጋለሁ በአካል ይለዋል። እሺ በቃ መጣሁ ይፈጥኝ ይለዋል። መኳንንት ደግሞ ይመጣና አባቱን ይጠይቀዋል። አባዬ የዳኒ እናት ይነግረዋል። እቺ ሴት የምትባል የድርጅቱ ባልተቤት አብራህ የምትሰራ ሴትዮ ናት ማነች ብሎ ይለዋል። እሱም ደግሞ በጣም ይደነግጥና ስሜታዊ ይሆናል። እንዴ ምን ነው ደነገጥክሳ ይለዋል። ጋሼ ደነገጥክ እኮ ይለዋል። አይ አልደነገጥኩም አንተ ለምን ፈልገው ነው ይሄን ሁሉ ነገር ያጣራሁ ምናምን ይለዋል። እኔማ ይሄ ዳኒ የሚባል ህይወታችን ውስጥ ተገባ ጀምሮ እሱን ማጣራት አለብኝ ይለዋል። ከዛ ይሄን ነገር ታቆማለህ ይለዋል። አላቆምም ይለዋል። ይች ልጅ የመጣችበት ቦታ መልስ ይለዋል። ባዳ ማንንም ዝም ብለህ የማታውቀውን ሰው ልጅ ለቤት አስገብተህ ያክስቴ ልጅ ትወጣለች ነው የምትለው? ይሄማ ሊሆን አይችልም ይለዋል። እንዴ እንግዲህ ነግሬሃለሁኝ ይለዋል። በፍጹም አላደርገውም ይለዋል። እሱም ደግሞ መኳንንት ተበሳጭቶ ይወጣል። የማረግዬ እናት ደግሞ ትደውላለች። ወደ መኳንንት ጋር ያው እንግዲህ ማረግዬ ለባብሳ ቆንጅዬ ውበት ሆና ስለወጣች ከሱ ጋር የምታሳልፍ ምናምን መስሏታል። እሱም ደግሞ እንዴ ስለምንድነው የምታወሩት ምናምን ይላታል። እንዴ ማለቴ አሁን እኮ ማረግዬ ወጣች ነው ምናምን ከዛ ስለትናንትና የሆነ ተሳስቶ የምናገረው ምግብ እኮ የጣፍጥሬ ትናንኮ አላረረባትም ይላል። እንዴ ማለት አላረረ ማለት የተፈጠረ ነገር ችግር አለ እንዴ? ምን ቴቴ ደግሞ ይሄ ዳኒ የሚባል ልጅ ያለ ምን ሰላም አለ ብለሽ ነው? በቃ የሆነ ያልሆኑትን ነገሮች ቃላቶች ነገር ስለተናገረ ይላታል። እሱም ደግሞ በቃ እሺ ብላ ትላለች። በሚገርም ሁኔታ ማረግዬ ለባብሳ ሽክ ብላ ስለነበረ ጓደኛዋ ሙና ጋር ትደውላለች። እኔ እሱን ያው ስለምትጠብስ አሳምቡሳ በፊት በቆሎ ስለነበረ አሁን ደግሞ አሳምቡሳ ስለምትጠብስ የምለብሳቸው ልብስና ጓዜን ይዘሽልኝ ትላታለች። ለየት ሄደሽ ነው አንቺ ምናምን ትላታለች። አይ እሱን ስመጣ እነግርሻለሁ ስለዚህ ጓዙን ሰብስበሽ ይዘሽልኝ ትላታለች። አንቺና መኳንንት ሆነ ቦታ ሄዳችሁ ነው አይደለ? አንቺ በቃ ማታወሪ የለሽም ትላታለች። ግን እኮ አንቺ ባትኖሪ ሊኖር ይሄ ሁሉ ነገር እንዴት አድርገው ነበረ ትላታለች። ከዛም እሷም ደግሞ ሄዳ ታመጣላታለች። ዳኒም ደግሞ ከሆነች ልጅ ጋራ ከእንትና ከማነው ስሙ ከሱ ከአክስቱ ልጅ ጋር ሆኖ የሆነ የሚደበድባት ሰውዬ ይመጣል። ከዛም በኋላ እሱም ደግሞ እየሮጠ ይመጣና ሊያስጥላት ይላል። አንተ ልጅ ስርዓት ያዝ ምናምን ትለዋለች እሷም። ከዛም እሱም ደግሞ ያጠላታል። አንተ ሂድ ከዚህ ምን እያደረክ ነው ብሎ ያባረርላታል። እሱም ደግሞ እኔ ለሱ እኮ ምንም ቢሆን አላጣለትም አንድ ቦክስ ነው ትለዋለች። ናው እሺ አንተ ና ተመለስ ይለዋል። ያው እንደፈለክ አድርጋል ሲለው አንተ ደግሞ ምን እያደረክ ነው ምናምን ትለዋለች። ከዛ እንዴ እኔ ለሱም አያቅተኝም ብለሽ አላልሽም ነበረ እና ስለዚህ ይሄውልሽ በል ይቅርታ ጠይቃት ይለዋል። እሺ ይቅርታ ይላታል። ከዛም በኋላ
ሙናዬ ደግሞ ስለምትወደው እሷን ጉንጯን እየነካካ ስለነበረ በጣም ተከፋት። እንዴት የሆነች ልጅ ጋር ይሄዳል ምናምን፣ ዳኒ እኮ ከሆነ ሰው ጋር እየወት ምናምን ትሏል። አረ ሊያደርግ አይችልም፣ የሆነ የሚያቀርባቸውና ዝምድና ሊኖራቸው ይችላል ትላታለች ማረግ። እንደዛ ነው እሺ ትልና ይገናኛሉ። ከዛ መኳንንት ደግሞ እየመጣ ነበር ወደ ማረጋ። እንዴ ዛሬ ደግሞ እንዴት ተዛምሮሽ፣ አሁን በቃ እንደዚህ ሆኖሽ ስራ መግባት የለብሽም አብረን ልጋብዝሽ እና ውጭ ነው ጠላታል። አይ ይሄማ ሊሆን አይችልም ምናምን ትለዋለች። እሺ እና ታዲያ ሌላ ቀን ይዤሽ ልውጣ ሲላት አይ ኢንሻአላህ እሺ ትለዋለች። ቃል ያስገባታል። እንዴት ሄደሽ ነው እንደዚህ በቃ ስለ አባቴ ማወቅ የነበረብኝን ሰውዬ እሱን አጋዥን እንድጠይቀው ፈልጌ ነበር ትላለች። እንዴ ለምን ጥለሽ ነሽ? አብረሽን አንድ ላይ እንድንሆን ፈልጋለሁ። ምንም ቢሆን መተጋገዝ ስላለብን ቃል እንገባባ፣ ላንከዳደር፣ አብረን ሁሉን ነገር የሆነ ነገር እኮ የሚፈጠር ነገር ቢኖር አንደኛችን እንረዳዳለን ይላል። አያስፈልግም እኮ አይ ቢሆንም እንጠናከራለን፣ ስለዚህ ቃል እንድንገባ ይፈልጋል ይላል። እንግዲህ ሙናምና መኳንንት እና ማረግ የሆነው እጃቸውን ዘርግተው ቃል ይገባሉ። ከአሁን በኋላ አብረው እንዲሰሩና የሆነ ነገር ከተፈጠረ አብረው እንዲወያዩ ከአንዱ አንዱ ይሻላል ብለው ከዛ ምሽት ትላለች። የማረግዬና ደግሞ ወደ ቤት ተመልሳ ዳኒ በጣም በሚገርም ሁኔታ በሚያማምሩ ቃላቶች ወደ ሆስፒታል ይዤሽ እሄዳለሁ ይላታል። እንዴ ምን አይነት የተባረክ ልጅ ነው! እንደዛ አይነት ልጅ ስለ እየሆንክ ነው እንዴ ማረግዬና እሱ የጠሉ ለምንድን ነው ምናምን ትላለች። በሚገርም ሁኔታ የአክስቱ ልጅ ትመጣን፣ ማሚ ደህና ነሽ? እንዴት ነሽ? ግብጽ ቤት የሚመጡ ልጆች እብዶች ናቸው፣ የዋሆች ናቸው፣ ጥሩዎች ናቸው ትላለች። ስለሱ ማወቅ የነበረባትን ነገር ያስረሳታል። ቢያስረሳትም አባቱ ደግሞ ሊያሳግተው ስለሆነ በእሱ መንቆጠጥ አለበት ብሎ ወደ እናቱ ጋር ይደውላል። የዳኒ ወደ ዳኒ እናት ዳኒ ደግሞ እሱ ማድረግ ፈልጋለሁ ብሎ ያለውን ነገር ሳያደርግ ወደ ኋላ አይልም ትላለች። እና ታዲያ ትላታል። ጆሮ ላይ ትዘጋበታለች። ከዛ እሱም ደግሞ ለማገድ ያስባሉ። እንግዲህ የማረግዬንም እናት ሆስፒታል ይዟት ስለሄደ ውጤቱን ደግሞ ነገ እናመጣለን ይላታል። እሺ ልጅዋ ትለዋለች። አላህ ይስጥልኝ ትለዋለች። በቃ ጥሩ ልጅ አይደል እንዴ እነሱ እንደዚህ ጥልት አድርገው የያዙት ለምንድን ነው ትላለች እየተመላለሰች ወደ ኋላ እየዞረች እያየች። በሚገርም ሁኔታ ላይ አባትየውም ደግሞ እሱም መቆንጠጥ እንዳለበት ስለተናገረ ሊያሳግተው ወደ ኋላ ሰው ይቀጥርለታል። ከኋላ እየሆነ እየተከተለው ነበረ። በሚገርም ሁኔታ አንዳንድ ጊዜ ህይወት ፈተና ናትና እሱም ደግሞ ምንም የሚያውቀው ነገር ስለሌለ ይከታተለዋል። እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ እና ላይክ ሼር ማድረጋችሁ እንዳትረሱ ውድ ቤተሰቦቼ። በያላችሁበት አላህ ይጠብቃችሁ።